ሴት ልጅ አንደርስታንድ ያላደረገ ወንድ ልጅ የሚመሰቃቀለው በዛው በሴት ልጅ እንደሆነ አምናለሁ። በቃ ሴት ልጅ ጭራሽ ሀሳብ ላይ መምጣት የለብም። ስለ ሴት ልጅ ምን አስጨነቀኝ ምናምን የሚሉ ሀሳቦች አሉ። ነገር ግን ዶስ አር ዘ መን በሴት ልጅ ምክንያት አክቹዋሊ ህይወታቸው የሚበላሸው አክቹዋሊ ሴት ልጅ አንደርስታንድ የሚያደርግ እንደውም ይህንን አቅጣጫ በድል እንደሚወጣ አምናለሁ። እና አይ ቲንክ ትንሽ ጨለማ ነው፣ ካሜራ ላይት ይፈልጋል፣ ግን አውፕ በቂ ቪዚቢሊቲ እንዳለ እናም እንደውም ከሴት ልጅ ጋር ጥሩ ኤክስፒሪየንስ ያለው ወንድ ልጅ ነው ይህንን አቅጣጫ በስርዓት መሆን ያለበትን ነገር አድርጎ ነው ያልፈው። አብዛኛው ሴት ልጅ ታዘናጋኛለች ወይም ደግሞ ይሄ ይፈልጋል እኮ ምናልባት 20 ሴቶች ጋር ሃይ ያለ ይልካል፣ አይመልሱለትም። ስለማይመልሱለት ስለማያወሩት ለሌላ ሰው ግን የሚያወራው ያው በቃ ሴት ልጅ ላይ ምን እንደ ጊዜን ታጠፋለህ ምናምን። እነዚሁ ናቸው ብዙ ጊዜ ሉዝ የሚያደርጉት። እና ዛሬ የተወሰነ ስለ ሴት ልጅ አንደርስታንድ ማድረግ አለባችሁ ብዬ ማስበውን ነገር የምነግራችሁ ይሆናል ማለት ነው። እዚህ ቦታ ብዙ ጊዜ የመጣው ለስራ ምናምን የምጠቀምበት ቦታ ነው። የተወሰነ ሰው ይታየኛል፣ ካልሆነ ከላይ እወጣለሁ። It's an Italian restaurant. ሴት ልጅ በቅጡ አንደርስታንድ ያላደረገ ወንድ ልጅ ህይወቱን ለዲስትራክሽን ወይም ደግሞ ህይወቱን ለማመሰቃቀል እየተዘጋጀ እንዳለ አይነት ሰው አድርጌ ነው የምወስደው። ማለትም ሌትሊ ሰላም ነው ታላ ሌትሊ ብዙ ጊዜ ለወንዶች የሚመከረው ምክር አስቀድመ ገንዘብን ስራ ላይ አተኩር፣ ሴት ልጅ ታዘናጋለች። ምክሮቹ በራሳቸው ክፋት የላቸውም። ኦፍኮርስ ወንድ ልጅ ስራው ላይ ቢያተኩር ጥሩ ነው፣ ያም ነው የሚያዋጣው። አንተ ሴትም ሆነ ምንም ነገር የሚያዘናጋህ አይነት ሰው ከሆንክ አንድ ዝንጉ ነህ ማለት ነው። አንደኛው ያ ነው። ሁለተኛው ደግሞ አንተ ሴት ልጅ የምርም ወደ ህልምህ እንዳትሄድ የምታስቀር እንደዛ ከሆነ ምናልባት እንደዛ ከህልምህ የምትገታን ሴት እየመረጥክ ነው ማለት ነው። ዴስፕሬት ነህ ማለት ነው። የምርም ሴት ልጅ ጠንቅቃ አታውቅም ማለት ነው። ሴት ልጅ ብቻ አይደለም ኢቭን የምትፈልገው ነገር ምን እንደሆነ አታውቅም ማለት ነው። ለዛ የሆነ የሴት ቆንጆ ትሁን ዝም ብለህ ከሷ ጋር ትሆናለህ ማለት ነው። ይኸውላችሁ አንድ ትልቅ እንደ ወንድ ልጅ የሚያስበላችሁ ነገር ምንድነው? ወንዶች ኢቭን ብዙ ኤክስፒሪየንስ ያላችሁ ሁላ ሴቶችን አንደርስቲሜት የማድረግ ነገር አለ። መልካቸው ያታልላቸዋል። የሆነ ቆንጆ ሆነው ኪዩት ሆነው ስታዩ በቃ ምንም የማያውቁ የሆነ ፍሪኪ የሆነ ነገር አድርጋ እንደማታውቁ እንደዛ ታስባላችሁ። ብዙ ጊዜ ህይወታቸው አብዛኛው ወንድ ላይ ሲመሰቃቀል ማየው ከምንም ነገር በላይ በሴት ነው። አብዛኛው ደግሞ የሚነቃው እድሜው ከሄደ በኋላ ዳይቮርስ ውስጥ ፍቺ ውስጥ ሲያልፍ በ40 ዓመቱ በ35 ዓመቱ ሚድ ላይፍ ክራይሲስ ውስጥ ይገባል። እንዴ ምን ውስጥ ነው የገባሁት የሚል ነገር። የዛን ሰዓት ነው ሴት ልጅ ይሄ ዝም ብሎ አየር ላይ የሚባለውን ነገር ሳይሆን አክቹአሊ የሆነቿን ማንነቷን መመልከት የሚጀምረው፣ ራሱን መዋሸት የሚያቆመው አብዛኛው ወንድ ልጅ። ያም ደግሞ የሚመጣው እንደዛ አስቀድመህ ኤክስፒሪየንስ መያዝን የምትጠየፈው ከሆነ አይ እንደዚህ ገንዘብ ከያዝኩ በኋላ የምትል ከሆነ የዛን ሰዓት ኤክስፒሪየንስ አይኖርህም። የምትመርጣትም ሴት ካለማወቅ የመነጨ አይነት አመራረጥ ነው የምታደርገው። ልምድ ያለው ብዙ ሰዎችን ያየው አመራረጥ ላይ አይቸገርም ብዬ አስባለሁ። የመጀመሪያሽ ነው። እና ኤክስፒሪየንስ ያላቸው ወንዶች ብዙ ጊዜ አሪፍ የምትሏቸው አይነት ሴቶች ጋር ይሆናሉ። ያም የሆነው ልምድ ስላላቸው ልቡ መሰበር ቢሆን መጨበርበር ቢሆን
ፉሊሽ የሆኑ ስለ ሴት ልጅ ያላቸው አመለካከት early on ተሰብሮ ስለሚያልፉ እድሜያቸው ሬዲ በሆነ ሰዓት ላይ የምርም አንዲትን ሴት ቫልዩብል የሚያደርጋትን ነገር ስለሚያውቁ ሲመርጡም እንደዛ ሲሪየስ ናቸው። ያቺን ሴት ካላገኘ ፕሌየር የሆነው ልጅ ብዙውን ጊዜ አይመርጣትም። ብዙ ጊዜ ሴቶች ኮምፕሌን የሚያደርጉት እንደውም ኤክስፒሪየንስ ያለው ወንድ እንዴት ነው ኤክስፒሪየንስ ያሌላትን ሴት የሚፈልገው ምናምን ይላሉ። ኢስ ቢኮዝ ዊ ኖ ግን ብዙ ልምድ የሌለው ምናምን በጣም ችግር አለው። እኔም እንዴት ስወጣ አልነበር ይላል። እሱ እኮ ምናልባት ዝም ብሎ የሆኑ ሴቶችን እራት ጋብዞ ብቻ ነው የሚመለሰው። እሷ ምን እያደረገች እዛ እድሜ ላይ እንደደረሰች አያውቅም። እና እንደ ወንድ ልጅ ኤክስፒሪየንስ ማንዳቶሪ ነገር ነው። ይህንን ስላችሁ ጋይስ ሴት ልጅ አባራሪ እንድትሆኑ ጊዜያችሁን ኤነርጂያችሁን ሴት ልጅ ላይ እንድታጠፉ አይደለም። ይኸውላችሁ እኔ ሴት ልጅ ሳላባረር በሳምንት 3 ሴቶች ጋር ልሆን እችላለሁ። ነገር ግን ብዙ ሰው ኢቭን ዴት ውጣ ሲባል የሚያስበው በቃ 3 ሰዓት ምናምን ኤክስፔንሲቭ ምግብ ገዝቶ በቃ እሱ ምንም ሳያደርግ ምናምን። እናንተ ናችሁ ልምድ የሌለው ሰው ነው ያንን የሚያደርገው። የሆነ ሴት ልጅ ጋር መሆን የሆነ ትግል የሆነበት የምርም ሴት ልጅ አንደርስታንድ ስታደርጉ ምን ያህል ኢዚ እንደሆኑ ትረዳላችሁ። ነገር ግን ሴት ልጅ ለማያውቅ ወንድ ልጅ women are too complex። የወንድ ልጅ መጥፊያም የምትሆነው ሴት ልጅ እናንተ በወንድ ልጅ አእምሯችሁ ሎጂካሊ ራሽናሊ ነገሮችን ጀስቲፋይ ለማድረግ ኦሬልስ ፊገር አውት ለማድረግ ትሞክራላችሁ። ይኸውላችሁ እኔ እዚህ ጋር መጥቼ ስለ ሴት ልጅ ብዙ ነገር ልነግራችሁ እችላለሁ። ነገር ግን እናንተ ራሳችሁ ሜዳው ላይ ራሳችሁ ማውጣታችሁ ከምታገኙት ልምድ ጋር አይተካከልም። ማንም የማይነግራችሁን አይነት እውቀት ነው ኤክስፒሪየንስ የሚሰጣችሁ። ዊመንን ሴቶችን በጣም አንደርስቲሜት እናደርጋለን። ያላቸውን ልምድ እይታቸውን ባይዞ ሴቶች ስል አለላይ ሴቶችን ብቻ አይደለም ምላችሁ። ኢን ጀነራል አንተ ቤተክርስቲያን ውስጥ ለምን አታገኛትም? ሞስት ፕሮባብሊ ያቺ ሴት ስለ ዴቲንግ ማርኬቱ ካንተ የተሻለ እውቀት አላት። አንተ በህይወትህ እንደዚህ አይነት የሆነ ፍሪኪ የሆነ ነገር አድርጌያለሁ ብለህ የምታስበው ቨርጂን የሆነ ሴት ከዛ ካንተ በላይ እንዳየች አስባለሁ። ምንም እንኳን ከሌላ ሰው ጋር ተኝታ ማታውቅ ብትሆንም ካንተ የተሻለ ኤክስፒሪየንስ አላት። ካንተ የተሻለ ዴቲንግ ማርኬቱ ላይ ምን እየሆነ እንዳለ መረዳት አላት። ከዛም ባለፈ ኢን ጀነራል ሴቶች ይህ ዴቲንግ ፑል የቀመር ወይም ደግሞ ትራንዛክሽን ማን ቀድሞ ይሰነዝራል እንደዛ አይነት ጌም እንደሆነ አንደርስታንድ ያደርጋሉ። ወንዶች ግን በተለይ እንዳልኳችሁ የሆነ አይተናት ስዊት ከሆነች ቆንጆ ከሆነች ድምጿ ከለሰለሰ ሃርምለስ አድርገን ነው የምናያቸው። ሴቶች ግን እያንዳንዱ ነገራቸው በሆነ ኢንቴንሽን ላይ የተመሰረተ ነው። አስባበት ነው የምታደርገው። የሆነ ነገር ስትመስል የሆነ አይነት ሁኔታን ስታሳይ ካንተ ምን አይነት ሪሶርስ ማውጣት እንደምትችል ትረዳለች። ወንዶች ግን ናይቭ ናችሁ። ኦፍ ኮርስ ብዙ ጊዜ ስልጡን ነኝ ብላችሁ ስታስቡ ኦል ዊመን ምናምን ማለት አትፈልጉም። ሁሉም ሴቶች አይደሉም። እንደዚህ አይነት ሴት አለች። እኔ ግን ዛሬ በነገራችሁ ነገር ኦፍ ኮርስ እየለጠጥከው ነው ልትሉኝ ትችላላችሁ። ግን የምታገኟቸው ሴቶች በጠቅላላ አለላይ ናቸው ብላችሁ አስቡ። ቺት ያደርጋሉ ብላችሁ አስቡ። ከብዙ ወንዶች ጋር ወጣለች ብላችሁ አስቡ። ኢቭን ከብዙ ወንዶች ጋር ባይሆን ከአንድ ወንድ ልጅ ጋር ራሱ ቢሆን ዊርድ የሆነ ነገር ከዛ ወንድ ልጅ ጋር አድርጋለች ብላ አስዩም አድርግ ዘን እሷ እንደዛ አይነት ሴት ካልሆነች እሰየው ዲስፕሩቭ አደረገች ማለት ነው። ሌተር ዲስፕሩቭ ዩ ሞስት ፕሮባብሊ የምርም እንደዛች አይነት ሴት ሆና ታገኛታለህ። ካልሆነች ደግሞ እሰየው ዲስፕሩቭ አደረገች ማለት ነው። ነገር ግን አብዛኛው ዘሪቨርስ ነው። ዝም ብሎ ብቻ ተመልክቶ ኤነርጂዋ ከተመቸው በቃ የሆነ አይነት አሰምሽን አለ አዋ እንደሆነች የምርም እሷ የተናገረችውን አት ፌስ ቫልዩ የመቀበል ነገር ለሴ ከሶስት ወንዶች ጋር ነው የወጣችሁ ስትለው በቃ ያንን አምኖ ይቀበላል ማለት ነው። በተለይ
ናይስ የምትሏቸው ወንዶች ይሄ ባርነት የሚመስል አይነት ሪሌሽንሺፕ ውስጥ ራሱ ሆነው ደስ ብሏቸው ይኖራሉ። ምክንያቱም ለእነሱ ከሴት ልጅ ጋር መሆን ራሱ የሆነ እንደ ፕሪቪሌጅ ነው የሚያዩት። ለዛም ነው ማያማሩት። ማለትም ያቺ ሴት ለሌላ ወንድ ልጅ ምን ሆና እንደምታውቅ አያውቅም። ሴት ልጅ ወዳው የምርም ፒውር የሆነን ኢንተረስት አሳይታው አያውቅም። ትንሽ የተሰጠችው ቃረሚያ፣ ትንሽ የተሰጠችው ፍርፋሪ አስደስታው ይኖራል። ዘን ያ ወንድ ልጅ ትንሽ ከዛ ሴት ጋር ከቆየ በኋላ ኋላ ላይ ያቺ ሴት ለሌላ ወንድ ልጅ ምን እንዳደረገች ሲሰማ፣ ምናልባት ድንገት ቴክስቷን ሲያይ ምናምን የዛን ሰዓት ነው። ምክንያቱም አንድ ኢቨን ኤክስፒሪየንስ ካሌላችሁ ፍርፋሪ ነው ወይስ ሙሉ ዳቦ ነው እየተሰጠኝ ያለው የሚለውን ኢቨን አንደርስታንድ አታደርጉ። ቃርሚያ ነው እየተሰጠኝ ያለውት ወይስ ዋናው ነው እየተሰጠኝ ያለው የሚለውን አትለይም። ለዛም ነው አንዳንድ ወንድ በጣም እንደተወደደ ያስባል። ነገር ግን ምናልባት ትንሽ ፊት አሳይታው ነው ብዙ ወንድ ልጅ ሴት ልጅ ትንሽ ፈገግ ካለችለት ወዳኛለች ብሎ የሚያስበው ለሱ ትልቅ ሌቭል ኦፍ ኢንተረስት ከሴት ልጅ ገጥሞት የሚያውቀው ያ ስለሆነ ነው። ነገር ግን ኤክስፒሪየንስ ያለው ወንድ ልጅ ሴት ልጅ አክቹአሊ ኢንተረስትድ ስትሆንበት ምን እንደምትመስል ያውቃል። ከዛም ባለፈ ደግሞ እውነተኛ የሆነች ዋጋ ያላት ሴት ልጅ ምን እንደምትመስል ያውቃል። እና ጋይስ ራሳችሁን ማዋሸት አቁሙ። ምክንያቱም አብዛኛው ወንድ ኢቭን ሴት ልጅ አላሳድማ አሁን ገንዘቤ ላይ ነው አተኩሬ ያለሁት የሚለው ሳይፈልግ ቀርቷል፣ ይፈልጋል። ነገር ግን አክቹአሊ ከሴትም ጋር ልሆን ቢል የሚያወራው የለም። ሜቢ 20 ሴቶች ጋር ሃይ ሄይ ምናምን እያለ እየጻፈ ሊሆን ይችላል። ግን ኮፓፕ ለማድረግ እንደዛ እኔ አልፈልግም። እሱ አመቱ ሙሉ ከሴት ልጅ ጋር ለመውጣት ሲሞክር ከዛ በአመቱ እንትን ሲል ከዛ ምን ብሎ ፖስት ያደርጋል? በፍለጋ ላይ ባልነበርኩበት ሰዓት ያገኘዋት ሚስቴ ይላል። ራሳችሁን መዋሸት አቁሙ። እንዳልኳችሁ እናንተ ለሴ በሳምንት አንድ ሰው ብታገኙ ያ ጥሩ ኤክስፒሪየንስ ነው። ጎይንግ አውት ኦን ዴትስ መጀመሪያ ላይ ዘን try to understand, try to analyze። ታዲያ ያንን ነገር ስታደርጉ be careful። ይሄ ልምድ ለመያዝ ብላችሁ የምታደርጉት ነገር ነው። ማለትም ዝም ብላችሁ ገንዘባችሁን እንድትጨፈጭፉ አይደለም። ነገር ግን ዋይዝ ሆናችሁ አድርጉ። ኮፊ ዴት ሊሆን ይችላል as simple as that። ምክንያቱም these days ብዙ ወንድ ብዙ ገንዘብ ማውጣት ቆያለሁ ብዙ ገንዘብ ማውጣት እንዳለበት ወይም ደግሞ ጥሩ የሆነ ሬስቶራንት ካልወሰዳት አትሳብብኝም ብሎ ያስባል። ይህንን ሜንታሊቲህን ሲጀመር ለመስበር ነው ኤክስፒሪየንስ የሚያስፈልገው። because you do not need that። ምክንያቱም አንድም ኤክስፒሪየንስ ወንዶች እንዳይኖራቸው የሚነገረው ምክር ምንድነው? ገንዘብህን ከያዝክ በኋላ ከዛ በኋላ ሴቶች ይመጣሉ። ኦፍ ኮርስ ይመጣሉ፣ ግን ገንዘብህን አይታ የምትመጣ ሴት ትፈልጋለህ? these are prostitutes። እነዚህ መንገድ ላይ አልቆሙም እንጂ ሊትራሊ ምንም ማመሻመሻ አያስፈልግም። እነዚህ ሴተኛ ዳሪዎች ናቸው። እንደዛች አይነት ሴት ትፈልጋለህ ሚስትህ እንድትሆን? ኢቭን እኮ አንዳንድ ዘመነኛ እንደሆነ የሚያስብ ወንድ እንዴ ታዲያ እኔ ጋር በድህነት የሆነ አብራኝ ትከክ? የስ አብራህ ትከክ። አንተ እሷ ይሄ ያላት ብለህ አላሰብክም አይደል? አንተ እሷን እንዲሁ ነው አይደል የተቀበልከው? እሷም አንተን እንዲሁ ልትቀበለ ያስፈልጋል። ኦፍ ኮርስ ፖይንቱ አብረን እንከክ አይደለም፣ እንሻሻላለን ነው። ነገር ግን that is the only way። ከስር ያለ ኦኬ ችግር የለውም አብረን መለወጥ እንችላለን ብላ ማታስብ ሴት ጋር መሆን ያንተን ጅልነት ነው የሚያሳየው። ይሄ ስልጡንነት አይደለም፣ ኦሬ ሚዛናዊነት አይደለም። አንተ በድህነት ሴት ልጅ አትራክት ማድረግ ማትችል ከሆነ ብዙ ይቀርሃል፣ ገና ብዙ ይቀርሃል። ዶንት ቢ ናይቭ። ሴት ልጅ አላወቃችሁ ማለት ሱኖር ሌተር ህይወታችሁ እንዲናጋም የሆነው በሴት ልጅ ነው። ሴት ልጅ አንደርስታንድ ሳታደርጉ ሲሪየስ ነገር አትጀምሩ።
ሃቭ ኤክስፒሪየንስ አይ ኖ እኒህ ነገሮች ይሄ ምክር ፖለቲካሊ ኮሬክት አይደለም። ይሄንንም ስላችሁ አሁንም ደግሜ ልበል፣ ሴት ልጅ አባሩ ማለት አይደለም። ምናልባትም አብዛኞቻችሁ ሴት ልጅ አላባርም የምትሉ ኦልሬዲ በሳምንት 2 ሴቶች ጋር ሃይ ያላችሁ ትልካላችሁ፣ ታወራላችሁ። the only thing is ዛሬ ላይ እናንተ የምትፈልጉትን ነገር እያገኛችሁ አይደለም። ዝም ብላችሁ ከሴት ልጅ ጋር ወጣችሁ ራብ በልታችሁ ብቻ ነው የምትመለሱት። ገንዘብን ጨፍጭፈ የሷን ሮሮ ሰምተ። ነገር ግን እንደ ወንድ ልጅ አንተ ሴት ልጅ ካንተ ሪሶርስ ፑል አውት ስታደርግ ብቻ ሳይሆን ማየት ያለብህ አንተም ከሴት ልጅ ማግኘት የምትፈልጋቸው ነገሮች ማግኘት የሚችል ወንድ እዛ ሌቭል ላይ መድረስ መቻል አለባችሁ። ያንን ደግሞ ለማድረግ አክቹአሊ ጌሙን አንደርስታንድ ስታደርጉ it will be very very easy ማለት ነው። don't be naive። ምክንያቱም አብዛኛው ሚድ ላይፍ ክራይሲስ ውስጥ የሚገባው እንደዛ ልቡ ከተሰበረ በኋላ ነው። ባይዞ እድሜያቸው ከ40 በላይ የሆኑ ወንዶች ራሳቸውን ሲያጠፉ የመጀመሪያ ምክንያታቸው አብዛኞቹ ከፍቺ በኋላ ነው። ይህ ስታቲስቲክስ ሊነግራቸው የሚገባው ነገር ቀልድ አይደለም። የምርም የልብ ስብራት ፔንፉል የሆነ ነገር ነው። እና ታዲያ እናንተ ዛሬ ከስር ያቺን ነገር ለርን እያደረጋችሁ ጌሙን አንደርስታንድ ካላደረጋችሁ women ምን ያህል ማኒፑሌሽን ላይ የዴቲንግ ጌም ላይ እንደሚበልጡን ያንን ካልተረዳችሁ you are preparing yourself for failure ማለት ነው። learn game, go out on dates, that's how you win። እና ምናልባት ቪዲዮ ላይ እንደማሳያችሁ የተጨፈረ ነበር። ልጅ ያለው ጨፍሬ አላደኩም እና ዛሬም ያው ትንሽ በሩቁ ለመቀላቀል ሞክሬያለሁ። ዛሬ እንግዲህ እንደ ቭሎግ አይነት ቪዲዮ ነው፣ ግን ያው የቦታዎች ሪቪው ሳይሆን ያው ሀሳብ ነው የምንኖረው። ነገር ግን ያ የራሴን ነገር እያደረኩኝ አብሬያችሁ የምንሄድበት ቦታ ሄደን ማውራት ብንችል ሀሳብ ሼር መደራረግ ብንችል በሚል ነውና I hope you enjoyed it. Subscribe to the channel. See you next time.